ሰሞኑን በማህበራዊ ሚዲያ መነጋገሪያ የነበረችው ታዳጊዋ ኤልሳቤጥ ደስታ አዲስ የሞዴሊንግ ስራ ጀምራለች። እጅግ በጣም ደስ የሚል ዜና ነው። እንዲህ አይናፍቼ እኔ ስማ እኔ አያ እሺ ብላ ሌላው ደግሞ በእግረኛው ሚዲያ ላይ ቀርቦ የመከላከያ ልብስ በመልበስ የመከላከያን ስም ያዋረደው አበባየሁ ደሜ በፌዴራል ፖሊስ ቁጥጥር ስር ውሏል። እንዲሁም የእግረኛው ሚዲያ ባለቤት ጋዜጠኛ ተክለ ሃይማኖት አዳነም በቁጥጥር ስር ውለዋል። እነዚህን ሁለት ጉዳዮች አስደምጣችኋለሁ። ከኔ ጋር ቆዩ። የቻናል አዳዲስ ነገሮችን ፈልጌ ለእናንተ የማደርስበት ቻናል ስለሆነ ሰብስክራይብ አድርጋችሁ ቤተሰብ እንሆን እያልኩ ወደ ሁለቱ ጉዳዮች ልለፍ። ሰሞኑን እንግዲህ በማህበራዊ ሚዲያ በድንገት ተከስታ በአጋጣሚ በአንድ ፎቶግራፍ አንሺ አማካኝነት ወደ ሚዲያ ቀርባ ሁላችንንም ያስገረመችና በውበቷ ያስደነቀችን ኤልሳቤጥ ደስታ አዲስ የሞዴሊንግ ስራ ጀምራለች። በጣም ደስ የሚል ነገር ነው። በተፈጥሮ ውበቷ በሞገሷና በልዩ ድምቀቷ በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ ትኩረትን ስባ የነበረችው ኤልሳቤጥ ደስታ አሁን ደግሞ የፕሮፌሽናል ብራንድ ሞዴሊንግ ስራዋን በይፋ ጀምራለች። ከእርሻ ስራ እስከ ዓለም አቀፍ እውቅና የዘለቀው የእሷ ጉዞ የጥንካሬ የትህትናና የእውነተኛ የኢትዮጵያዊ ተፈጥሯዊ ውበት ማሳያ ሆኗል። ኤልሳቤጥ በራስ መተማመኗና ባህላዊ እሴቷን በማንጸባረቅ በአዲሱ የሞዴሊንግ ዘርፍ አዳዲስ ማስታወቂያዎችንና የሥራ እንቅስቃሴዎችን ልታቀርብ ተዘጋጅታለች። ይህ በጣም ደስ የሚል ነገር ነው። ይህ አዲስ የስኬት ጉዞ በታዋቂው በጎ አድራጊ ማስተር አብነት ከበደ እና በቢኤን አድቨርታይዚንግ እና ታለንት ማኔጅመንት ካምፓኒ ልዩ ክትትልና አስተዳደር የሚመራ እንደሆነም ተገልጿል ማለት ነው። እንግዲህ ለዚህ ታዳጊ ቀን ወጥቶላታል። ከነበረችበት ስፍራ ወደ አዲስ አበባ በነ ማስተር አብነት አማካኝነት በመምጣት የሞዴሊንግ ስራ ወይም ደግሞ ስራ እንደሚያስጀምሯት ቃል ገብተውላት ነበረ። ይህም የቁርጥ ቀን ልጅ የነበረው ማስተር አብነት ቃል እንደገባው ቃሉን ፈጽሟል ማለት ነው። እንግዲህ ህይወት ሌላ አቅጣጫ ስትይዝ ይህንን ይመስላል። ለዚህ ታዳጊና መልካም እንቁ የሆነች ብላቴና መልካም ምኞት እየገለጽን ወደ ሁለተኛው መረጃ ስንሄድ በተከበረው የሀገር መከላከያ ሰራዊት አልባሳት በመጠቀም በየማህበራዊ ሚዲያው አላስፈላጊ መልእክቶችን እንዲሁም የአንድነትና የፍቅር ሀሳብ ከማስተላለፍ ይልቅ የመከፋፈል ንግግሮች ሲያሰራጭ የነበረው አበባየሁ ደሜ በቁጥጥር ስር መዋሉ ተገልጿል። አበባየሁ ደሜ ሜክሲኮ ኬኬር ህንፃ ወረድ ብሎ በሚገኘው የፌዴራል ፖሊስ ወንጀል ምርመራ ቢሮ መወሰዱም ተረጋግጧል ማለት ነው። ግለሰቡ በሀገር ጥበቃና ክብር መገለጫ በሆነው የመከላከያ አልባሳት በየሚዲያው እየቀረበ የሚያደርገው እንቅስቃሴ በብዙዎች ዘንድ ቅሬታንና እርስ በርስን የመከፋፈል ስሜትን ሲፈጥር መቆየቱ ይታወቃል። በዚሁም አያይዞ ጋዜጠኛ ተክለ ሃይማኖት አዳነ በቁጥጥር ስር መዋሉን የሚታወቅ ሆኗል። የእግረኛው ሚዲያ መስራችና ባለቤት የሆነው ጋዜጠኛ ተክለ ሃይማኖት አዳነ በቁጥጥር ስር መዋሉ ተሰምቷል ማለት ነው። ጋዜጠኛው በቁጥጥር ስር የዋለው ሐምሌ 23 ቀን 2018 ዓ.ም እንደሆነ የታወቀ ሲሆን ለእስሩ ምክንያት ከመከላከያ ሰራዊት አልባሳት ወይም ዩኒፎርም ጋር ተያይዞ ከቀረበው ዘገባ ጋር ሳያያዝ እንዳልቀረ ምንጮች ጠቅመዋል። ሰሞኑን በእግረኛው ሚዲያ ላይም ደግሞ በፊንቴክ ኢንቨስትመንት ስር የተጠረጠሩ ታዋቂ አርቲስቶቻችንን በቻናሉ ላይ እንዲቀርቡና ስለ ሁኔታው እንዲያስረዱ ባደረገበት ፕሮግራም አማካኝነትም በሱም ሊጠረጠር እንደቻለ ከአንዳንድ ምንጮች የሰማነው መረጃ ያሳያል። ውድ የአዲስ ነገር ቤተሰቦች እንግዲህ ሁለቱ ጉዳዮች እነዚህን ይመስላሉ። ቪዲዮን ከወደዳችሁት ላይክ፣ ለሌላ ሰው እንዲደርስ ደግሞ ሼር አድርጉት እያልኩ በሌላ በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩል።